ጦርነቱ በኩርኩም ነበር እንዳይ ብሩ አድዋኑ የኦቲዝም ማስታወቂያ ያስመጣል። ቶይጣመም ምንም አይደለም። ተፈጥሮ ነው። ከለከሉሽ አሉ እንዴት ልሁን እኔ አንቺ ነኝ ቃሊቲ ቢታሰር አይስተካከልም። ይሄማ ዲኮር ነው። ሐኪም ተስፋ አይቆርጥም። ሙሉ መንጋጋው ቢቀር ይሻላል። እንግሊዝኛ ያው we talk English yeah. I function in with the 12 Shabbat visual. We say repatriation is a ወይኔ መበላ ዝም ብለህ በቦምቦ ክላት አትሎም። I can't with this. This is not English title. እግዚአብሔር ያሳደጋችሁ ደስ ሲሉ 30 ገብተህ ምንም እጅ ላይ እንደሌለ ሲገባ መጨፈር ነው። ቀላቀል ቆይ ሪታ ልጆች ቀስ እያላችሁ ብላችኋለች። ካንዳሰሩ ራስህ ፖዚቲቭ ነገር ንገሮሽ እችላለሁ በል። እኔ ሀብታም ነኝ ውይ አይደለም። መላክ ላለባችሁ ሼር አድርጉት ስትሄዱ። ውይ አይደለም ውድሜ ለሷ በፍቅሯ ጎኔ እኔም ወደረሰኝ ነኝ ባለፈው ይሸጥክልኝ ሁለቱም ግራ ናቸው። አረ እንዳይባልም አይባልም። አንተ ዘክ እኔ ሲወል ገባው እኔንም እያስገባችኝ ኮሜንት እያስነበባችሁ ወይኔ ምንድነው ካሜራ ደቀነ ሌላ ቦታ ምታየው። የዘንድሮ ጾምማ ካልተደገመ ማናችንም አልጾምም። እውነት እኔ ደግሞ አላልኩም። እኔ ኮሜንቱን እያነበብኩ ብቻ እኔ ኮሜንት አንባቢ ነኝ። ፋሚሊ ኢንጂነሪንግ በጣም የሚያስቀኝ በእኛ ሀገር ህንፃዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው በዚህ ተሰላይተው ቆሞ እንደሄዱ ነው መሰለኝ። ዊልቸር ገፊ በሆነ አሰብኩት። በግንባሬ ተደፍቼ ዊልቸሩ በጀርባዬ ሲሄድ ጤነኛ ሰው በገመድ አይወጣውም። ይሄ ነገር ግን በትክክል መሰራት አለበት። እውነት የምር ይሄ ነገር እኔ እንጃ እኔ ራሱ በሄድበት ወድቅበታለሁ በእርግጠኝነት። ይሄ ነገር መስተካከል አለበት። ፎሎ ማድረግ እንዳትረሱ። ይመቻችሁ። ዞላ ጂም ጀመረና ጂም ወፈረ ከዛ አረ እንዳይወድቅባችሁ ላያችሁ ላይ ዞላ ቢ ላይክ ፎሎ ማድረግ እንዳትረሱ። ይመቻችሁ። በህይወቴ እንዳንተ የተረጋጋ ጨፈረ ይቻላልም። አምርጋታው የት አባቱ ወንድ ልጅ እንደዚህ ሲረጋጋ ነው።